ታሪኩ የሚጀምረው አን አርበር በሚባል ትንሽዬ ከተማ ውስጥ የሃይስኩል ተማሪ ዴቪድ የሚባል ልጅ ትምህርት ቤት ውስጥ እየተማረ ነበር። ከትምህርት ቤት ከመውጣቱ በፊት የሆነ ነገር ለማድረግ አሰበ። ዴቪድ ከክፍሉ ተማሪ ሜሊ ጋር ፍቅር ይዞት ነበር። ብዙ ስራ ሰርቶ ያመጣውን ገንዘብ ለሷ ስጦታ ለመስጠት አቀደ። ስጦታውንም ሰጣት። ሚሊ ፈገግ ብላ ደስ እንዳላት ነገረችው። ግን አንድ አስቸጋሪ ሰው አለ። ማርክ ይባላል። አጠገባቸው ሄዶም ዴቪድ የሰጣትን ስጦታ ተቀብሎ ይወስዷል። ዴቪድም በጣም ይናደዳል፣ እንዲመልስም ይነግሯል። ማርክ ግን በጭራሽ አይሰማም። ማርክም ምንም ሳይሳሳ ስጦታውን ይወረውሯል። ዴቪድም ሄዶ ልክ ሲያነሳው በሚያሳዝን ሁኔታ የቆመበት በረዶ ይፈርሳል። በሰከንዶችም ዴቪድ ወደ ውሃው ይገባል። ሚሊ እየጮኸች ወደ እሱ ለመሄድ ስትሞክር ማርክ ያስቆማታል። ዴቪድ መተንፈስ አልቻለም። የሚሞት መሰለው። ግን የማይታመን ነገር ተፈጠረ። በሰከንዶች ውስጥ በማያውቀው መንገድ ዴቪድ ራሱን ላይብረሪ ውስጥ አገኘ። ግራ በመጋባት ስሜት ውስጥ ሆኖ ከላይብረሪ ወጣ። እየተደናገጠም ዴቪድ ወደ ቤቱ ሄደ። ሕይወቱ በጣም ከባድ ነበር። እናቱ በልጅነቱ ነው ጥላው ሄደችው። ከዛን ጊዜ ጀምሮ ከአባቱ ጋር ነው የሚኖረው። አባቱ በጣም ይቆጣው ነበር። ዴቪድም ወደ ቤቱ ገባ። እናም እሱ ላይ ያለው ፓወር ሕይወቱን እንደሚቀይርለት አመነ። እቃዎቹንም ሰብስቦ መሄድ እንዳለበት አመነ። ከመሄዱ በፊት ግን አንድ መሄድ የነበረበት ቦታ አለ፣ ወደ ሚሊ ቤት። ሚሊ በጣም አዝናለች። ዴቪድ የሞተ መስሏት ነበር። ታለቅሳለች። ግን አንድ ድምፅ ሰማች። ወደ ውጪ ስትወጣም ዴቪድ የሰጣትን ስጦታ አገኘችው። ግራ ገባት። ቻውም ሳይላት ዴቪድ ከተማውን ለቆ ወጣ። ትንሽዬ ቤት ተከራይቶ መኖር ጀመረ። ዴቪድም ያለውን ፓወር መለማመድ ጀመረ። ከፎቅ ላይ ሆኖ እየተወረወረ መለማመዱን ቀጠለ። ወደ የትም ቦታ በቅስፈት መሄድ ይችላል። ዴቪድ አንድ የሚያስገርም ሐሳብ አመጣ። ቀን ላይ ወደ ባንክ ሄደ። ከዛም ወደ ጠባቂው ሄዶ መጸዳጃ ቤት ጠየቀው። እየሄዱም ሳለ ዴቪድ ገንዘብ የሚቀመጥበትን ቦታ አየ። የዛን ቀን ምሽት ዴቪድ ገንዘብ ለመስረቅ አሰበ። እቃዎቹንም ሰብስቦ ወደ ባንክ ቤት በመሄድ ያለውን ፓወር በመጠቀም ብር ወደ ተቀመጠበት ቤት ገባ። በደቂቃዎች ውስጥ ብዙ ብሮችን መዝረፍ ጀመረ። ዴቪድ እየደጋገመ መስረቅ ቀጠለ። በጣም ብዙ ብሮችን ሰበሰበ። አሁን ሀብታም ሆኗል። በሚያምር ቤት ውስጥ እየኖረ ነው። ይህ ፓወር እያለውም ሰው ማገዝ አይፈልግም። ዴቪድ ለራሱ ብቻ ነው የሚኖረው። ጫካ ውስጥ ሮናልድ የሚባል የወታደሮች አዛዥ አለ። በኤሌክትሪክ ቴሌፖርት የሚያደርጉ ሰዎችን ይይዛል፣ ይገድላቸዋል። በዛን ቀን ማታ ዴቪድ ቤቱ ተመለሰ። እንደገባም ሮናልድን አገኘው። ዴቪድን ለ8 ዓመት ያክል እየፈለገው እንደሆነ ሮናልድ ነገረው። ዴቪድ ባለው ፓወር ለማምለጥ ሲሞክር ሮናልድስ በያዘው ኤሌክትሪክ ሾክ ማድረጊያ አስቆመው። ዴቪድ ለማምለጥ ብዙ ሞከረ። ሮናልድ ግን በቀላሉ ሊለቀው አልቻለም። ሮናልድ እንዴት እስካሁን ተደብቀ ኖርክ እያለው ይጠይቀዋል። ዴቪድ ግን መልስ የለውም። ሮናልድም ዴቪድን ለመግደል ቆረጠ። ዴቪድ የሮናልድን ኤሌክትሪክ ሾክ ማድረጊያ አየውና ገመዱን በጥሶት ይጠፋል። በቀጣዩም ቀን ዴቪድ ወደ ሚሊ ቤት ይሄዳል። የሚሊ እናት ደንግጣ ዴቪድን ታቅፈዋለች። ዴቪድም ሚሊ የት ነች ብሎ ይጠይቃል። እናቱ ሚሊ ሬስቶራንት ውስጥ እንደምትሰራ ትነግረዋለች። ዴቪድም ይሄዳል። ዴቪድ ግን ሚሊን ሲያያት ሁሉን ነገር ረስታ የራሷን ሕይወት እንደጀመረች ያያል። ዴቪድም ይወጣል። ማርክ የሚባል ሰውም ዴቪድ ሲወጣ ይዘውና ጮክ እያለ ሲያወራ ሚሊ ትሰማዋለች። ማርክ ሚሊን መስደብ ይጀምራል። ዴቪድ ማርክም በቦክስ ይመቷል። ከዛም ውጪ ወጥተው ይደባደባሉ። ዴቪድ ቴሌፖርት አድርጎ ወደ ሌላ ቦታ ይወስደዋል። ማርክ በጣም ይፈራል። ዴቪድም ትቶት ወደ ሚሊ ጋር ይመለሳል። ዴቪድ ከሚሊ ጋር እየሄዱ ሳለ ፖሊስ ያስቆማቸውና ይወስዳቸዋል። ዴቪድ ቁጭ ብሎ ሳለም ለአመታት አይቷት የማያውቀው እናቱ ትመጣለች። የታሰረውን እጁን ፈታ ቶሎ ከዚህ እንዲሄድ ትነግሯለች። ሚሊን አብራው እንዳትሄድ ወደ የትም ይዟት እንዳይሄድ ትነግሯለች። ግራ ገብቶት ከሚሊ ጋር ከፖሊስ ጣቢያው ወጣ። ሚሊ ግራ ገብቷት ስትጠይቀው ዴቪድ ምንም ሊመልስላት አልቻለም። ዴቪድ ለሚሊ ከሱ ጋር መሄድ እንደማትችል ይነግራታል። ዴቪድ ብቻውን ወደ ሌላ ከተማ ይሄዳል። ነገር ግን አባቱ ጋር ለአንድ ጊዜ ለመሄድ ያስባል። አባቱ ጋር ሲሄድም ሮናልድ አባቱን ገሎት ሄዷል። ከዛም አባቱን ወደ ሐኪም ቤት በቶሎ ይዞት ይሄዳል። ሮናልድን አግኝቶ ለመግደል ይፈልገዋል። ግሪፊን ከሚባለው ጓደኛው ጋር ሮናልድን ለመግደል ቢጠይቀውም ግሪፊን ግን አልፈለገም ይለዋል። ቶኪዮ ከደረሱ በኋላ ተስማምተው መኪና ሰርቀው ይሄዳሉ። ሚሊን ለማዳን ሲሄዱ አላገኟትም ነበር። ከትንሽ ቆይታ በኋላ ዴቪድ አገኛት። እውነቱን በሙሉ ነገራት። በዛ ሰዓት ሮናልድ ወደ ሚሊ ቤት መጣ። በቅስፈት ዴቪድ ሚሊን ይዞ ወደ ግሪፊን ቤት ወሰዳት። ከዛም ሮናልድ የዴቪድን መሳሪያ አገኘው።
በዛም ምክንያት እነ ሮናልድስ ወደ ግሪፊን ቤት ቴሌፖርት አድርገው ገቡ። ዴቪድ እና ግሪፊን ተደብቀው ነበረ። ተደብቀው ሳለም ዴቪድ እናቱን ፎቶ ግድግዳ ላይ አየ። ከዛም ሮናልድስ ዴቪድን ያዘው። ዴቪድ ለምን እንደዚህ እንደሚያደርግ ሮናልድስን ይጠይቀዋል። ሮናልድም እናንተ ካልተገደላችሁ ሌብነት ይስፋፋል ይለዋል። ግሪፊን ከኋላ ሆኖ ሮናልድስ ላይ እሳት ይለቅበታል። ሮናልድስ ግን ምንም አልሆነም። ሮናልድስ የግሪፊንስን ቤተሰብ የገደለው እሱ ነው። ግሪፊን ሮናልድስን ይመታውና ወደ ውጪ ይወረውረዋል። ግሪፊን ሮናልድስን በመኪና ይገጨው ጀመር። ሮናልድ ግን ከዚህ በፊት በከፈተው ቴሌፖርት መትረፍ ቻለ። ሮናልድስ ገመድ ሲወረውር ሚሊን ይይዛታል። ዴቪድ በጣም ተናደደ። ግሪፊን ቦምብ ይዞ እሱን ለመግደል አለብኝ ሲል ዴቪድ ግን በሐሳቡ አልተስማማም። ሚሊን ትገድላታለ ብሎ እዛው መደባደብ ይጀምራሉ። ዴቪድን በኤሌክትሪክ መሃል ግሪፊንን አጣብቆት ሚሊን ለማትረፍ ሄደ። ቆማ ነበር፣ ግን ልክ ወደ ውስጥ ሲገባ ሮናልድ ያዘው። ዴቪድ ግን ሙሉ ፓወሩን ተጠቅሞ ቤቱን መሰነጣጠቅ ጀመረ። ዴቪድ የቤቱን ግማሽ ቴሌፖርት አድርጎ አብሮ ይዞት ሄደ። ከዛ ግን ውቅያኖስ ውስጥ ገቡ። ውሃ ውስጥም ሆኖ ሚሊን ቶሎ ያዛትና ወደ ላይብረሪው ቴሌፖርት አደረጉ። ሮናልድስ አብሯቸው አለ። ዴቪድ ሮናልድስን ከመግደል ይልቅ በረሃማ ቦታ ይዞት ሄደ። ቴሌፖርት አደረጉ። በረሃማ ወደ ሆነ ቦታ ቴሌፖርት አድርጎ ይዞት ሄደ። በጣም የራቀ ቦታም ጥሎት ወደ እናቱ ሄደ። እናቱም ለምን ጥላው እንደሄደች ጠየቃት። እናቱም በ5 ዓመቱ ይሄ ፓወር እንዳለው ስታውቅ እንዳትገለው እንደሄደች ትነግረዋለች። ዴቪድን እንዲጠነቀቅ ትነግረዋለች። ዴቪድም ከሚሊ ጋር አንድ ላይ ሆነ። ሁለቱ አንድ ላይ አዲስ ህይወት ለመጀመር እና ዓለምን ለመዞር አሰቡ። ውድ የፊልም ዓለም ወዳጆች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አበረታቱን። በቀጣይ ቪዲዮ እስከምንገናኝ ሰናይ ጊዜ